ጎሞር አራት የብረት ኃይል ያላቸውን የምስራቅ ነገስታት በአንድ ጥምረት አዋቅሮና አስተባብሮ ድንበሩን ጥሶ በመውጣት እጅግ ርቆ እስከ ከነዓን ማለትም የዛሬዋ እስራኤልና ፍልስጤም ድረስ ወታደራዊ ዘመቻን አድርጎ ነበር። ያኔም ቢሆን የዛሬዋ ኢራን ምድር ኤላም በወቅቱ የነበሩትን መንግስታት የምታንበረክክ ከተሞችን የምታስገብር ሱፐር ፓወር ነበረች ብንል ማጋነን አይሆንም። የኮሎዶ ጎሞር ጦር በከነዓን ምድር ያሉትን ነገስታት ደምስሶ ከተማዎቹንም ዘርፎ የአብርሃምን የወንድም ልጅ ሎጥን ማርኮ ሲወስድ የዛሬዋ ኢራን በእግዚአብሔር ሰዎች ላይ ያላትን የመጀመሪያውን ታሪካዊና ወታደራዊ ግጭት መክፈቷ ነበር። አስተውሉ፣ ይህ እንዲሁ ተራ ጦርነት አይደለም። የምስራቁ ዓለም ኃይል መለኮታዊ ተስፋ ወደ ተሰጠበት ምድር ያደረገው የመጀመሪያው ወረራ ነበር። ነገር ግን ታላቁ አብርሃም ይህንን የምስራቅ ኃይል ዝም ብሎ አልተመለከተውም። በዘመኑ እጅግ ዘመናዊና ግዙፍ የነበረውን የኤላምን ጦር ለመቅጠም አብርሃም የተጠቀመው የሌሎች ኃያላን ነገስታትን እርዳታ አልነበረም። ይልቁንም በቤቱ የተወለዱትን 318 ብላቴኖች ብቻ ይዞ በሌሊት ተነስቶ በጠላት ላይ አደጋ ጣለ። ያንን ግዙፍ የኤላም ማለትም የኢራን ሰራዊት በድንገተኛ ጥቃት አሸንፎ ሎጥንና የተማረከውን ንብረት ሁሉ አስመልሶ ተመለሰ። ይህ ክስተት በምድራዊው የፋርስ ወታደራዊ ኃይልና ከመለኮት በተሰጠ ጥበቃ መካከል የተደረገ የመጀመሪያው ትንቢታዊ ትንቅንቅ ነበር። ዛሬ በዜና እንደምንሰማው ኢራን አጎራባች በሆኑት የባህረ ሰላጤው ሀገራት በሜዲትራኒያን ባህር ዳርቻዎችና በቀይ ባህር ላይ ተጽዕኖዋን ስታሰፋ ይህ የጥንቱ የኤላም ንጉስ የኮሎዶ ጎሞር ቀጠናውን የመቆጣጠር መንፈስ ዛሬም በዘመናዊው የድሮንና የሚሳኤል ቴክኖሎጂ ታጅቦ እየተደገመ መሆኑን ያሳየናል። የኤላም ነገስታት ያኔም በከነዓን ምድር ላይ የበላይነትን ይፈልጉ ነበር። ዛሬም የቴሄራን መሪዎች ኢየሩሳሌምን ማዕከል አድርገው በዚያው ቀጠና ላይ ታሪካዊ ጦርነታቸውን እያካሄዱ ነው። ከመጀመሪያው ዘፍጥረት ጀምሮ የተቀመጠው ይህ የኃይል ካርታ ዛሬም አልተለወጠም። አብርሃም ያንን ጦርነት ማሸነፉም የቱንም ያህል ምድራዊ ኃይል ቢገዝፍ ከእግዚአብሔር ፍቃድ ውጪ ሊቆም እንደማይችል ለዘመናት የሚዘልቅ መልእክትን አስተላልፏል። በኦሪት ዘፍጥረት ምዕራፍ 14 ላይ የተጀመረው የኤላም ማለትም የጥንቷ ኢራን ታሪክ በአብርሃም ድል አድራጊነት ብቻ አላበቃም። ዘመናት ነጎዱ፣ ትውልዶች አለፉ። አብርሃም ድል ያደረገው ያ የኤላም ሰራዊት ከታሪክ ገጽ የጠፋ ቢመስልም በእግዚአብሔር ታላቅ የጊዜ ሰሌዳ ውስጥ ግን የፋርስና የሜዶን ዘር በዝግታ እያደገ እየተጠናከረና ጊዜውን እየጠበቀ ነበር። አሁን ከዘፍጥረት ድንኳኖች ወጥተን ታሪክን በመቶዎች ለሚቆጠሩ ዓመታት ወደፊት እናሳልፈው። ወደ ባቢሎን ግዛት እንሻገር። እስራኤላውያን በባቢሎን ወንዞች አጠገብ ተቀምጠው የፈረሰችውን ኢየሩሳሌምን እያሰቡ በሚያለቅሱበት በዚያ የምርኮ ዘመን